አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ። አላህ ህዝነት ረህመት አይለያችሁ፣ ከክፉ ነገር ሁሉ አላህ ይጠብቃችሁ። ስደተኞች ወጥቶ ተመቅረት አላህ ይጠብቃችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ነባሮችም ደግሞ ላይክ፣ ሼር፣ ኮሜንት አድርጉልኝ። ጥሩ ጥሩ ኮሜንት ላይክ አድርጉልኝ፣ ቪዲዮን አጫውቱልኝ። ያው ሰዓት ነው በአሁኑ ሰዓት በጣም አስቸጋሪው። ቢያንስ ሰዓት እንዲሞላ ደግሞ እይታ መኖር አለበት፣ ቪዲዮ መጫወት አለበት ማለት ነው በደንብ በስርዓት እና አበረታቱኝ። ያው አዲስ ጀማሪም ከመሆን አንፃር እንትን ያስፈልገኛል ማለት ነው። ጥሩ ጥሩ አስተያየት ኮሜንት መበረታታት ያስፈልገኛል እና ሁላችንም ባብረን እንደያገኘው በኛው ታልተያየንና ኮሜንት ላይ ካልተደራረግ ማንም መቶ አያረገንም እና ለትላልቆቹ ብቻ ሳይሆን ለአዳዲሶቹም ባብረን እንበረታታ እንደግ እላችኋለሁ። ሁሉስ ዛሬ የማሳያችሁ የአፕሊኬሽን ማያያዣ ነው ማለት ነው። ለምሳሌ ቁርአን ለመቅራትም ስንፈልግ ብዙ ነገር ያኔ እኛ ተምሳሌቱን እንደ ቁርአን አነሳሁት እንጂ ብዙ ነገር አፕሊኬሽን ላይ አያይዘን ለምሳሌ ሂሳብም ለመስራት ሆነ የተለያየ ነገሮች ትምህርት ለመማርም ሆነ እንትን ለማለት ስንፈልግ ብዙ አፕሊኬሽን ማያያዣ ሁለት ስልክ እንፈልጋለን ማለት ነው። በአንድ ስልክ በጣም እንቸገራለን። ስለዚህ ለምታውቁት ታውቁታላችሁ፣ የማታውቁት ደግሞ ቪዲዮውን እስከመጨረሻው ተከታተሉኝ ማለት ነው። ለምትቸገሩ በተለይ ቁርአን ለመቅራት ከአይዲያም ይሁን ቁርአንም ይሁን ለመቅራት ብዙ ሰው በጣም ይቸገራል ማለት ነው። ቁርአን የለኝም፣ ምክንያታቸው ምንድነው? ቁርአን የለኝም። ቁርአን ለመቅራት ትምህርት ለመማር ማንኛውንም በቃ ያ መጽሐፍ የለኝም ወይንም ደግሞ ስልክ አንድ ነው የሚሉት ማለት ነው። ስለዚህ ለዛ መፍትሄው ደግሞ ምንድነው? ስልካችንን በአንድ ስልካችን አያይዘን መማር እንችላለን ማለት ነው ማንኛውንም ነገር እና አሁን ወደ ማያያዙ ስሄድ ለምሳሌ ዋትስአፕ ለማያያዝ ስንፈልግ ዋትስአፕ እኔ ግን ያው ቁጥር ስለሚገባብኝ በሌላ ባሳያችሁ ደስ ይለኝ ነበር። እስኪ በተቻለኝ አቅም የሰው ቁጥር ለመሸፈን እሞክራለሁኝ። ዋትስአፕ ውስጥ እንገባለን ማለት ነው። ዋትስአፕ ውስጥ ልክ ገብተን እንወጣለን። ሌላ ምንም ነገር አናደርግም። ዋትስአፕ ውስጥ ገብተን እንወጣለን። ከዛ ይሄን ተታችን እንነካለን ማለት ነው። ተታች ነክተን ይሄንን እንደዚህ ያመጣልናል። እንደዚህ ሲያመጣልን ምንድነው የምናደርገው? ዋትስአፑን ነው አሁን የምንነካው። ይሄን ነው ዋትስአፑን ማለት ነው። ይሄን ዋትስአፑን እንደዚህ ተነካን በኋላ ይሄንን ሁለተኛ ጽሑፍ ላይ ያለውን ረጅሙን ይሄንን እንነካለን ማለት ነው። ይሄንን ተነካን በኋላ እንደዚህ ተላይና ተታች ይመጣልናል ማለት ነው። ይሄ ዋትስአፓችን ነው። ተታች ደግሞ የፈለግነው አፕሊኬሽን አለ ማለት ነው። ይሄው እንደዚህ እያረኝ የኔው እንደዚህ ወደ ላይ ስለሚል ነው። ወደ ጎንንም እንትን የሚላችሁ ሰዎች ወደ ጎን ማድረግ ትችላላችሁ ማለት ነው። እንደዚህ ወደ ጎን ወደ ጎን። የኔ ግን ተላይ ወደ ታች ነው እንትን የሚለው። እንደዚህ አድርጋችሁ ለምሳሌ እንትን ኪታብ ለመማር የምትፈልጉ ቁርአን ለመማር ቃይዳ ለመማር የምትፈልጉትን ያኔ ዋትስአፕ ላይ ገብታችሁ ሪከርዳችሁን ይዛችሁ እንትን ማለት ትችላላችሁ ማለት ነው። አሁን እኔ ለምሳሌ በራሴ ለማሳየት ያህል ነው። በራሴ እንትን ውስጥ ዋትስአፕ ውስጥ ገብቼ ቁርአን ለመቅራት ተፈለኩኝ ማለት ነው። እንደዚህ ይመጣልኛል። ይሄ አፕሊኬሽን በነገራችን ላይ ብዙ ጥቅም አለው ማለት ነው። በጣም ብዙ ቁርአን መቅራት ትፈልጉ ቁርአን መቅራት ትችላላችሁ። ተፍሲሩን ማንበብ ትችላላችሁ። ቁርአን ለጨረሳችሁ ሰዎች
ሙሉ ተፍሲር አለው 30 ጁዙ ማለት ነው። በዙ እየፈሰራችሁ እንደዚህ ታላይ እንትናችሁን አለ እንደዚህ ሪከርድ ሪከርዳችሁን ይዛችሁ እንደዚህ እንትን ማለት ትችላላችሁ ማለት ነው። ቃኢዳም ውስጥ ደግሞ በተለይ ቃኢዳ ብዙ ልጆች ቃኢዳ እንትን ለማለት የተሸገራችሁ አላችሁ ማለት ነው። ቃኢዳ ለመማር ምናምን ያስቸገራችሁ ልጆች አላችሁ። እናንተም ያኔ ቪዲዮውን እስከ መጨረሻው ውት ይጠቅማችኋል። እኔም እጠቀማለሁ፣ እናንተም ትጠቀማላችሁ። ብዙ ጊዜ ቃኢዳ ተማሩ የምላችሁ ልጆች የሚቸግራችሁ ነገር ቢኖር ምንድነው? ደብተር የለንም፣ ቃኢዳ የለንም፣ እንዴት ነው መቅራት የምንችለው ነው የምትሉኝ። ይሄን አፕሊኬሽኑን ታወርዱና ካላስ ይሄውላችሁ ቃኢዳቱ ኑራንያ የሚል አፕሊኬሽን ይሄን ተነካላችሁ። ከዛ እንደዚህ ሲያመጣላችሁ ይሄውላችሁ ከ1 እስከ 17 ደርስ ያለው ደርስ እዚሁ ላይ አለ ማለት ነው። ይሄው አንድ እንደዚህ እያለ ይቀጥላል። 3 4 እንደዚህ እያለ ስለሚቀጥል ከመጀመሪያው ሲጀምሩ ይሄንን ትነካላችሁ ማለት ነው። መጀመሪያ ታጠናላችሁ። ሪከርድ ተመያዛችሁ በፊት ታጠኑና በድምጡ ማለት ነው። ቢስሚላሂር ረህማኒር ረሂም الدرس الأول حروف الهجاء المفردة እኔ ብዙ ጊዜ ተቸግሬ ስለነበር በዚህ በአፕሊኬሽን ዙሪያ በማያያዣ ዙሪያ ማለት ነው። እኔም ወይ ቀርጬ ወደፊት ልክና ነበርም ቀራው ልክ ወደፊት እያየሁኝ ወይንም ደግሞ መጽሐፍ ወይንም ቁርአን ምናምን ወደ ቃኢዳው ተለለኝ በቃ የለኝም እያልኩ በዚህ ምክንያት ራሱ ብዙ ጊዜ ዝም እላለሁ ነበረ ማለት ነው። ላኪን ግን ይሄ ምክንያት አይሆንንም። ቁርአን ለመቅራት የምንፈልግ ልጆች እንቅራ፣ በዚህ እንማርበት። ይሄ ነገር ለብዙ እንደ ምሳሌ ቁርአኑን አነሳሁ እንጂ ለብዙ ጥቅም ያገለግላል ማለት ነው። ይሄ ማያያዙ ብዙ ነገር ጥቅም አለው እና በዚህ መልኩ እያያያዛችሁ የፈለጋችሁትን ነገር ትምህርትም ሆነ ምንም መማር ትችላላችሁ። የፈለጋችሁትን ነገር እኔ አሁን ብዙ ጊዜ ሂሳብ ስሰራ ማለት ነው ዋትስአፕ ውስጥ ተሆነ የሆነ የሰው ሂሳብ ምናምን ተዋትስአፕ ውስጥ ወጥቼ እዚህ ሂሳብ እዚህ ውስጥ ነው የምገባው ማለት ነው። ላኪን ግን ዋትስአፑንና ይሄንንም እንደዚሁ እያያችሁ እንትን ማለት ትችላላችሁ። ሂሳቡንና ዋትስአፑን ራሱ እንደዚህ አያይዛችሁ ማሰብ ትችላላችሁ ማለት ነው። እንደዚሁ ያኔ በአጠቃላይ ስልካችን ውስጥ ያለው አፕሊኬሽን ያኔ እኛ የምንጠቀምበት ሁሉ ያያይዝልናል። በቃ እንደዚህ ተለያየን እንትኑን እዚህ መደመር እንችላለን ማለት ነው። ሂሳብ ብዙ ጊዜኛ ያው ጭንቅላታችን እንትን ብዙ ነገር ስለሚያስብ እንረሳለን። ስለዚህ ተዝህ ወጥተን በተለይ ጭንቅላታችን ለማይረክዝ ሰዎች ተዝህ ወጥተን እዛ ውስጥ ሄደን ተዝህ ወጥተን እንደገና እዛ ይሄርን ተምንመላለስ በቃ ልክ እንደ ሁለት ስልክ ሆኖ ነው የሚያስጠቅመን ማለት ነው። ይሄ አንዱ ስልክ ሁለት ስልክ እንዳለን ያስጠቅመናል በደንብ አድርጎ እና የዛሬው ቪዲዮ ይሄን ይመስላል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ጥሩ ኮሜንት ጻፉልኝ። ያው ሞራል የሚነካ ባይሆን ደስ ይለኛል ማለት ነው። ምክንያቱም ወደታች እንዳልወርድ ሞራል የሚነካ ነገር ሲሆን ዝቅ ነው እንጂ ከፍ አንልም። ጥሩ ነገር ደግሞ ሲሆን ኢንሻአላህ ባላህ ፍቃድ ያሰብንበት እንደርሳለን። ለቻናሌ አዲስ ሲሆናችሁ በድጋሚ ላይክ ሼር ሰብስክራይብ አድርጉኝ። ያላ ሰላም አለይኩም ወራህመቱላሂ ወበረካቱ።